ከዚህ በኋላ አይኑን ማየት አልፈልግም እኔ ባለውበትም እንዲመጣ አልፈልግም እኔም በቃ ከዚህ በኋላ ከሱ ጋር ያሳልፍነው ነገር አልፏል ያንን ነገር እንኳን ከሱ ጋር ለቀጥል ላስታውስ ራሱ ወላ አልፈልግም በቃኝ እኔም በቅቶኛል እግዚአብሔር ይመስገን ቴንክ ዩ ስለጠራችሁ ተረጋጋ ጨርሻለሁ ሳቀና ተጣጣን ካንዴም ሁለት ሶስቴ እየተበደልኩኝ ይቅር በንስቴ ዘዋይር ነበር አስታራቂ ምትሆን ሰባይሽን ቢያውቀው በኔ ቦታ ገብቶ አብሮ መኖሩን ለኛ ካላደለን እስኪን ሞክረው ደግሞ ተለያይተን አብሮ መኖሩን ለኛ ካላደለን ሰላም ኦሞ ፋሚሊ እንዴት ናችሁ ደህና ናችሁ እኛ ደህና ነን እግዚአብሔር ይመስገን እንግዲህ አንዳንድ ነገሮች በዚህ ሳምንት እኔም አልነበርኩም ብርኩም አልነበረም ያው አንዳንድ ጉዳዮች ነበርብን እኛ በፍቅር ነው ያሉት ብለን እያለን የተፈጠረ ችግር ነበረ አላወኩም ነበር እውነት እኔ ጭራሽ እሷ ደውላ እንደዚህ ስታወራ አላመንኩም ሲጀመር ማለት ነውና ገና 15 ቀን ወር እንኳን ሳይሞላን እንደዚህ ቀለበት አድርጎላት ደስ ብሎን ሁላችንም ተደስተን በቃ ከዚህ በኋላ ፍቅራቸው ጸንቷል ብለን እግዚአብሔርን አመስግነን ነበር ከዚህ ቤት የወጣ ነው እንግዲህ ያው ሁሉ ጊዜ እኛ ህብረት ውስጥ እንግዲህ እኛ መሃል ለምን ሰይጣን እንደሚገባ ሁሉ ጊዜ በእኛም በሌላውም በኩል ይገባል ዛሬ ደግሞ በጣም በከባድ ነው ሰይጣን መሃላችን ውስጥ የገባው ያም ለምን እንደሆነ አናቅም እንግዲህ ሁላችንም በየእምነታችን እናምናለን ፈጣሪንም እንጸልይ ነበር ለምን እንደዚህ እንደሆነ አናቅም እሷ ውስጥ ሰይጣን ገብቶ ያኛው ሰይጣን ህይወታቸው ውስጥ ገብቷል የሚባል ነገርም ሰምቻለሁ ብቻ ያሙኔ እኔ ከምንም በላይ የደበረኝ የዛሬ ሳምንት ሞላሽ አይደል እዚህ ከመጣሽ ሳምንት ነው እሷን እዚህ ቤትኛ ካመጣናት ቤቱ አስገብተናት እኔ ሲጀመር ማምጣቱን አልፈለኩም አንቺና ብሩክ ናችሁ ወደዚህ ያመጣችሁትና እኔኩም ከመጀመሪያውም ጀምሮ ነግሬያቸው ነበር ይንቀኛል አልሄድም እዛ ቤት ስልሽ በግድ ነው ያመጣሽውና ያው እሱ ችግር የለም ንቆኝ ነው ከቤቱ አይ እዚህ ጋር ምን መሰለሽ ይሄ አሁን እናንተ መሃል ላይ ሰይጣን እኔ ምን ማለት እንዳለብኝ አላቅም እዚህ ጋር አንቺም በራስሽ በኩል ወስኛለሁ ትያለሽ እሱንም በስንት ስቃይ ለምኝው ቢያንስ ቤት መተ ለአንዴና ለመጨረሻ ጊዜ ማውራት ያለብህ ነገር አውርተ ነው መሄድ ያለብህ ብዬ ቀርቻለሁ የምሬን ነው ከወጣም ከሄደም መሄድ ካለበትም ደግሞ አንቺንም ማስወጣት ካለበት መጥቶ አውርቶ ቤቱ ነው በቃ እሱ እንደውም ጥሩ ሐሳብ ነው ይምጣና እኔም የራሴ የወሰንኩት ውሳኔ አለ እሱ ሲመጣ ነግራለሁኝ እና ምን ይምጣ እኔም ደግሞ ሴት ልጅ ነኝ መቼስ ውጪ ወጥቼ ጎዳና ወጥቼ ማደር አልችልም እሱ ወንድ ልጅ ነው የትም ሊያድር ይችላል የትም መኖር ይችላል እሱ ማለት ነው እና ቤቱን ሰጥቶኝ ነው የሄደው እኔ የተሻለ ነገር እስከማገኝ ድረስ እዚህ ቤት ውስጥ ቆያለሁኝ ውሰጂ ቤቱን ብሎኛል እስከጥል ደግሞ የተሻለ ነገር ስራም ሆነ ሌላ መኖሪያም ሆነ ሳገኝ ወጣለሁኝ እስከዛ ግን እዚህ ነው የምቆየው እና ብቻ እሱ ሲመጣ እኔ የወሰንኩትን ውሳኔም በሱ ፊት አላንቺ ለሱ ለማሳወቅ ነው የፈለግሽው ለሱ ለታሳውቂ ነው የፈለግሽው አዎ ብቻ እኔ ምን ማለት እንዳለብኝ አላቅም እሱ ከሆነ ጭራሽ እኔ ስለሷ ማውራት ከፈለግሽ እኔ አልሰማም ይያለ ነበር ሁላ እኔ ላደረኩላት ለውለታዬ ምላሽ ይሄ ስለሆነ ምክንያታችሁን ሁለታችሁም አታውሩም መሃል ላይ እንደተፈጠረ አታውሩም ግን ሁለታችሁም ለውለታዬ ትላላችሁ ውለታም እንደሆነ እኔ አልገባኝም እስካሁን ድረስ እኔም እንግዲህ ከአቅም በላይ ለምኞን ላይ ይቅርታ ጠይቄው ነበር ደግሞ ሲቀጥል ቢኒ እኔና እሱን ለማጣላት ነው ሆን ብሎ መጥቶ እንደዛ አስቦ እኔን ያስደረገኝ እሱን ማለት ነው እና እኔ ማቀው ነገር ምንም የለም ብዬ ለምንኩት ያናል ስለምን
ጥሎኝ ሲሄድ እኔ ቆረጠልኝ በአንዴ ቆይ እንዴት ነው በአንዴ ሊቆርጥ የሚችለው? አንደኛ ነገር ይሄ ፕራንክ የሚባለው ነገር ከህይወታችሁ ውስጥ ሙሉ በሙሉ መጥፋት አለበት። ያኔ ፕራንክ በምን እንደሆነ አንቺ አድርገሽ በቃ ከዚህ በኋላ ፕራንክ የሚባል ነገር ጠፍቷል። በኔ እንኳን አትማሪም። እኔ እንደዛ ፕራንክ አድርገሽኝ እኔን በጣም በሚያስጠላ ሁኔታ ከቤት አባረሽኝ። በዛ ፕራንክ ይቅር ተባብለን ነበረ። ግን አንቺ ቢኒያም ላይ ሰይጣን እንዳለበት እያወቅሽ አሁን ቢኒያም ምንድነው የሚለው? ፈልጋ ነው እንደዛ የሆነችው ነው የሚለው። ፕራንክ አይደለም እያለ ነው። የምንም ፕራንክ አይደለም ፈልጋ ነው የሆነችው እያለ ስላለ አንደኛ ቢኒያምም እዚህ ካንቺ ጋር ተኝቷል። እንዴት የሱ ሶፋ ላይ መጥቶ ይተኛል? እሱ እንዴት ታስተኛዋለሽ? እንግዳ ከሆነ ተቀምጦ ምሳ መብላት ካለበትም በልቶ መሄድ ይችል ነበር። ምሳ ሁላ ሰራላለሁ ብላኝ ልብስን አውልቅ ሻወር ወሰድ እያለችኝ ነበረ አለ። እንግዲህ ውስጣችሁ ውስጥ መሀል ላይ ያለውን ነገር ፈጣሪ ነው የሚያውቀው። እኔ እንዲህ ማለት አልችልም። ባርችም መስማት ያለበትን እሱም ስልክ ደውሎ ነግሮኛል ብሏል። ለምን እሱ እንደቆረጠለት አላቅም። ቢኒያም የነገረኝ ነገር ለኔ በቅቶኛል። ቢኒያም ቢያንስ ፕራንክ ነው ቢል ጥሩ ነበር፣ ግን ፕራንክ እሱ አይደለም። ቢኒያም ሲጀመር በዛ ሰዓት ባርች እንደሌለ እሱ በምን አውቆ ነው የመጣው? እኔ አላቅም እሱን እኔ በምንም አይነት እኔ እሱን አላቅም። ሲቀጥል ደግሞ ቢኒያም ለማጣላት ሆን ብሎ ነው አስቦ አቅዶ የመጣው። እኔም እሱን አላቅም ነበረ። ከዛ ደግሞ እንዴ አያምነኝም ማለት ነው ባርች። እሱ ሲመጣ እጄን እንትን እንዲያረገኝ ነበረ። ራቁቱን ነው ያለው፣ ቲሸርት አውልቆ ነው ያለው። አንቺ ከሱ ጎን ቁጭ ብለሻል። እንደዛ ነው የሰማሁት። በጣም ነው የደነገጥኩት ነው ያለው። እንግዲህ አሁንም መጥቶ እሱ እኔ ይቅርታ ተጠያይቁ ምናምን ለማለት አይደለም፣ ግን የሁለታችሁንም ውሳኔ ለመስማት ነው። እዚህ ጋር ትልቅ ሰዎች ናችሁ። ቀለበት እስካረጋችሁ ድረስ እስካረገልሽ ድረስ አንቺም ለሱ ታማኝ ሆነሽ መቆየት አለብሽ። ባይዜ ብሩክ ራሱ ይሄን ነገር ሰምቶ በጣም ነው የተናደደው። እኔ ለራሴ እዚህ ፈተና አለብኝ እነሱን ልጨነቅ የራሴን ልጨነቅ ምናምን ሲለኝ ፈተና እንዳለበት ሲነግረኝ አንተ አትምጣ ለፈተና አጥና ብዬው ነው እኔ እዚህ የመጣሁት። እና ይሄ ነገር ከኛ አእምሮ በላይ እኛ እድሜያችን በጨመረ ቁጥር አስተሳሰባችን ነገር ወልዳችሁ ከብዳችሁ የምትኖሩ ሰዎች ነበራችሁ። ግን ዛሬ በማይሆን ነገር በትንሽዬ ነገር ፕራንክ የሚባለውን ነገር ከህይወትሽ አንቺም አውጪ ስትባይ እንቢ ብለሻል። አንቺንም እሱ እንደሚለው ከሆነ እኔ አሳምነዋለሁ ብሎኝ እኮ ነው መሲ በእኔ እኔ አሳምነዋለሁ። እኔ ፕራንክ ከዚህ በፊት የሚያደርገውን ነገር አታቂም ነበር። ብዙዎቻችንን እንዴት እንዳደረገን ብዙ ጊዜ እንዳለያየን አታቂም ነበር። የሱን ሐሳብ ሰምተሽ ዛሬ ከትዳርሽ ከህይወትሽ ከቤትሽ ባልሽን አባረሻል። አሁን እሱም መጥቶ የመጨረሻ ቃሉን አውርቶ እስቲ ውሳኔው ምን እንደሆነ ይቅርታ የሚያደርግልሽም ከሆነ ያድርግልሽ። ይቅርታ ካረገልሽ ደስተኛ ነኝ። እኔም ይቅርታ እንዲያረግልኝም አልፈልግም። ሲቀጥል ደግሞ ይቅርታም እንድጠይቀው አልፈልግም። ገባሽ? እኔ የራሴ የወሰንኩት ውሳኔ አለ። በቃ ምንም ይቅርታ እንድልለኝም አልፈልግም፣ ይቅርታም እንድልለውም አልፈልግም። እንደዚህ አትሁኝ ተይ፣ ጥሩ አይደለም ይሄ። እና አሁን እሱ እንዴት እንደቆየ አላቅም፣ ለምን እንደቆየ አላቅም። እዚህ ስራ እየሰራው ነው። ከአቅሜ በላይ መሲ ለማንኩት ፕራንክ ብሎኝ ነው፣ ፕራንክ እናርግ ብሎኝ ነው። እሱ ፕራንክ ላርግ ቢልሽ እንዴት ትስማሚያለሽ? እሺ እኔ አልስማማም ብዬ ተከራክሬ ነበር። አታውቂምና ነው አንቺ እንደዚህ ይሄንን ሁላ ነገር ያመጣሽው። ቢኒያምን ማመንሽ በጣም ከባድ ጥፋት ነው፣ በጣም ትልቅ ጥፋት ማለት ነው። እሱ እኔን ከዚህ በኋላ ወንድሙ እንደ ወንድሙ ነው የሚያየኝ። በቃ እኔም እንደ ወንድሜ ነው። መጣሁን ከፍቶ እኮ ነው ከፍቼ ባርች ወይ መሲ እንዴት ደህና ነሽ? ደህና ነህ? እንዴት ነሽ? ደህና ነሽ? ሰላም ተባባሉ። ለምን ነበር ያጠራሽ? ቁጭ ባለው ችግር ሰላም አትይውም? አንቺም ደግሞኛል። እኔ ጭራሽ ሰላም እግዚአብሔር። እናንተ ግን ምን ሆናችሁ ነው? ይሄ ነገር እኔ በጣም እየከበደኝ ነው። በየጊዜው እንደዚህ ሰይጣን እናንተ መሀል ላይ እየገባ አንዳችሁን ግትር እያደረገ እኔ ምን ማለት እንዳለብኝ አላውቅም። በመጀመሪያ ያው ቤት ነው፣ ግን አክብረኸኝ ስለመጣክ አመሰግናለሁ።
እና አንተም በስልክ ብዙ ነገር ነግረኸኛል እሷም ደግሞ ማውራት ያለባትን አውርታለችና በጣም ከበደኝና ከሁለታችሁም የሆነ ውሳኔ ላይ መድረስ አለባችሁ ብለን ነበር ያሰብነው ብሩክ ያው እንዳጋጣሚ ሆኖ አልተመቸውም ለዛ ነው እና አንተ ምንድነው ሐሳብ ከቤት ኮብልለህ ወጥተህ እንዴት ልትኖር ነው ያሰብከው? መጀመሪያ አነጋገርሽን አስተካኪ አንቺ ራሱ ማለት ነው። እኔ ቤቴን ለሷ ለቅቄ ነው ወጣሁት እንጂ ኮብልዬ አልወጣሁም ማለት ይሄ እኮ ለሷና ውስጥ አውርተም ለሷና ለዛ ለጎርምሳ ለነሱ ቤቴን ለቅቄ ነው ወጣሁት እንጂ እኔ ኮብልዬ አልወጣሁም። መጀመሪያ አነጋገርሽን አስተካኪ እሺ። ሲቀጥል ደግሞ ቃላት ሊያወራ ምናምን ነው እንዴ? አይ ተረጋጊ፣ ሁለታችሁም ተረጋግታችሁ አውራሽ ሰማለሁ። ሲቀጥል ደግሞ እኔ ለሷም ነግሬያለሁ፣ ትናንት አንድ ባንድ ነግሬያለሁ ድብና አድርጌ ነው ነገርኳት። ከዚህ በኋላ ወደ ህይወቴ አትመጭም እኔም ወደ ህይወትሽ አልመጣም ብዬ ድብና አድርጌ ነው ነገርኳት። እኔም ሰምቻለሁ። እንኳን ሰማሽ? አዎ እንኳን ሰማሽ። እሺ ስሙ፣ አሁን አንተም ትልቅ ሰው ነህ። ከዛ እስከዚህ ድረስ የመጣው እሷን ብለክ ነው፣ ከሷ ጋር ኖራለሁ ብለክ ነው ይሄንን ቤት የገዛው የሰራውን ጭምር። ግን ዛሬ ላይ ፍራንክ የሚባለው ነገር መሃላችሁ ገብቶ እንደዚህ ሲያበጣብጣችሁ ለሰይጣን እድል መስጠት ጥሩ አይመስለኝም። እንደራስ ጥሩ ማለት ነው። አንዳንዴ ምን መሰልሽ፣ አንዳንዴ ሰዎች እኛ ስህተት ከሰራን በኋላ በሰይጣን ላይ ነው የምናላክከው አይደለም። በራሱ በቤቱ አርፎ የተቀመጠ ሰይጣን አትቀስቅሽ። መሲ ሰይጣን እኮ አይደለም ሰው ራሱ ሰይጣን። ተረጋጉ እንደዛ ልጅ እግዚአብሔር። ስለዚህ እሷም ገብቷታል። አዎ በደንብ ገብቷታል። አዎ ገብቶሻል። እንኳን ደግ እሺ እንኳን ገባልሽ። ስማኝ፣ ይሄ ለእናንተ ቀለበት አንተ ሳምንት 15 ቀናችን ነው ገና ቀለበት ካረክ አንተ ለሷ ቀለበት አድርገ ደስ ብሎን አመስግነን በቃ በእናንተ ህይወት ልጅ እየጠበቅን ሰርግ እየጠበቅን ሽማግሌ እየጠበቅን እያለ ይሄ መፈጠሩ በጣም ያሳዝናል። እና አንተም እንደ ትልቅ ሰው ለሷ ብለክ ብዙ ነገር ብዙ መስዋዕትነት ከፍለሃል። እሷም ላንተ ብላ ቤተሰቦቿን ትታ ቤት ድረስ መታለች። ስለዚህ እኔ ከቤት ውጪ ብያታለሁ እንዴ? አይ ከቤት አይደለም ቤትነቱን አይደለም የንቀት ጥግ እኮ ነው። እኔ ቤት ውስጥ ጥለኝ ቤትን ትታ ውጪ ማደር ውጪ መኖር። አዎ አንቺ ከጎረምሳ ጋር ኑሪ ብዬ ላንቺ ቤቴን ትቼ ወጣሁ። ደጋራ እኔ አሁን እዚህ ጋር ምንም ለምን ነገር እንዴ ነው ብዬ ማስረዳ ነገር ምንም ነገር የለም። ምክንያቱም እኔ የራሴ ውሳኔ ስለወሰንኩ ምንም መስሎ ማይታየኝ ውሳኔ ነው የወሰንኩ ማለት እሺ አንተ ምንድነው ሐሳብ? እንዴት ልትኖር ነው? እንዴት ልትቀጥል ነው ወይስ አሁን ባለፈው ቀለበት ስታደርግ ትንሽ ጊዜ ነው እዚህ የምንቆየው እሷን ይያት ይሄዳለው ብለህ ለህዝብ ለኛ ቃል ገብተክ ነበር? አዎ ነበር ግን አሁን አልሆነም። እንደ እግዚአብሔር ሐሳብ አልሆነም እና ነበረ ነው አሁን የለም። አሁን ነግሬያታለሁ ሐሳቤን። ትላንት እኮ ነው ተገናኘ ነው ነገር እናንተ ቃል በቃል ማለት ነው። እሺ ስማኝ፣ አሁን ዝም ብለሽ አንቺ ባደጋግሚው ደስ ይለኛል። አይ ምን አታደጋግሚ አይደለም። እሺ እኔ ልንገር እናንተ ሁለታችሁም ህፃን ልጆች አይደላችሁ። የሚጠቅማችሁ ነው የሚጎዳችሁ የሚያስለፋሽ ነገር ምናምን የለም እኮ። ቀለበት ስታደርግ ጠርተህናል አይደል? ቀለበት ስታደርግ ለኛ እንኳን ሰርፕራይዝ ሆኖብን ነበር። ቀለበቱ ሰዓት ስጠራም ደስ ብሎን እግዚአብሔርን አመስግነን ነበር። ከዛ በፊትም ብዙ ነገሮችን አንድ ላይ አሳልፈናል እና ዛሬ ላይ እናንተ ሁለታችሁ ስትለያዩ እኔም ብሩክም ዝም ማለት ስላልቻልን ማውራት ስላለብኝ መጠየቅ ስላለብኝ ነው የመጣሁት እዚህ ጋር ማለት ነው። በጣም ባይዘይ የእናንተ ነገር በጣም እኛን ራሱ በጣም ደከመን። ብሩክ ራሱ በቃ እኔ ስለራሴ ልጨነቅ፣ ለፈተናዬ ልጨነቅ፣ ለምረቃዬ ልጨነቅ፣ ሌቱ ተጨንቄ ሌቱ ልተው ብሎ ነው። እግዚአብሔር አከበራችሁ፣ ፈጣሪ ያክብራችሁ። አንቺንም ብትሆኚ ብሩክንም ቢሆን ጓደኞቼ ሩቅ ቅርብ ያላቸው ሁሉንም እግዚአብሔር ይባርካቸው። እኔ አሁን እዚህ ጋር የራሴ ውሳኔ ጨርሻለሁ። ከዚህ በኋላ ምንም ቢፈጠር ወደኋላ እንደማልመለስ ለሷም ነግሬያታለሁ። ወደኋላ ማለት ምን ማለት ነው? ደግሞ እሷ ሰምታለች። ጠይቂያት። እሷም ምን አይነት ውሳኔ እንደወሰነች ውሳኔ ወስኛለሁ እያለች ነበር። ቅድም ጠይቂያትና ውሳኔውን ትንገር። ከዛ
ቤት ድረስ የጠራውክ አንተም ውሳኔን ተናግረ እሷም የራሷን ተናግራ መሆን ያለበትን እኛ እንወስን እስቲ እናውራ እንደ ትልቅ ሰው ቁጭ ብለን በተረጋጋ መንፈስ ሳትጨቃጨቅ ምን ሳትል አንተም እሷን ቤት አስገብታታል ቀለበት አድርገህላታል እግዚአብሔር ይስጥክ አንተ ቤት ስላስጠጋ እኛ አመስግነን በጣም ደስ ብሎን ነው የወጣነው ከቤት እና ምንድነው ሐሳብህ ምንድነው አንተ ሐሳቤን ላንቺ መናገር አይጠበቅብኝም ለሷ ነግሬያታለሁ እሷን ጠይቃት ሐሳብሽ ምንድነው ብለሽ እሷን ጠይቅ ለሷ ነግሬያታለሁ ላንቺ መናገር ግዴታ አይደለም ጠይቃትና እዚህ ጋር እሷም ብቀርባትም ላንተም እንደ እህት ነኝ አሁን ለምን ድጋሚ ለኔ ታወሪያለሽ እኔ እኮ ነገርኳት አለቀኩ የኔ ነገር ለሷ ላንቺ ትላንት አልነገርኩሽ እሺ ተረጋጋ የሽ ያልነገርኩሽም ወይ ተረጋጋ ነግረኛል ድብና አርጌ ሰምቻለሁ ወይኔ ተረጋጊ እሺ ሐሳብሽ ምንድነው ሐሳቤ ነገረሽ እኮ ምንድነው ማለት ምን እያልሽ ነው ከቤቱ ይውጣ አትፈልጊም ምንድነው ይቅርታ አትጠያየቁም ይቅርታ እኔና እሱ የምንጠያየቅበት መንገድ የለም እኛ ኦሬዲ አውርተን እሱ ራሱ ለህዝቡም ቃል ገባ ለህዝቡም አውርቷል እኔ አቅሜ የቻለውን ለመንኩት ፕራንክ ነው ያም ሆነ እኔ አጥለኝ አትድ እያልኩት ጥሎኝ ሄደ ገባሽ እኔ ደግሞ እዚህ ጋር አሁን እሱ ሲጀምር እኔ ባለውበት እንዲመጣም አልፈልግም እንግዲህ ይሄ እሱ ኑሪ ብሎኝ የሰጠኝ ቤቴ ነው እኔ እዚህም እስከ ዘላለም አልኖርም የራሴ የተባለው ነገር እስከማገኝ ድረስ ስራም ሆነ የተሻለው ነገር ቅድምም ነግርሻለሁ እስከማገኝ አንጌት እንደፍቼ እዚህ ኖራለሁ በበላም ባልበላም እዚህ ኖሬ የተሻለው ነገር አግኝቼ ቤቱን ለቅቄለት ወጣለሁ እስከዛ ግን እኔ ባለውበት እንዲደርስ አልፈልግም እሺ እኔ ደግሞ እንደ ሐሳብ አንድ ነገር ልንገርሽ እሱም ቤት ሰርቷል አንቺ ባንዴ አትወስኚ ቤቱን ሰርቶ አንድ ላይ እንድትኖሩ ነው ይሄንን ቤት የሰራው በቃ አትገናኙ ምንም ሳትገናኙ ለምን እሱም በራሱ ክፍል አንቺም በራስሽ ክፍል ሳትገናኙ ለምን መኖር አትችሉ አዎ አንችልም አዎ እኔ በበኩል አልችልም እሷ ከቻለች ይላል አንቺስ ምን እያልሽ እኔም አልችልም አንተ ከቤት ወጥተ ሆቴል ወይ ቤት ተከራይተህ ልትኖር ነው ያሰብከው እንደዛ ጋር መኖር አልችልም 100% በቃ ስሚ እሺ ያንተ ደህንነት እኛ በምንድነው የምናየው አንተ የት እንደምትኖር ያንተ ደህንነት እሷንም ሊያሳስባት ይችላል እኛን ጓደኞችንም ሊያሳስበናል እንዴት አይነት ኑሮ ልትኖር ነው ምን አይነት ህይወት ማን ነው የራሴን ህይወት እኔ እኖራለሁ አንድ ሁለት ደግሞ ከዚህ በኋላ ከሷ ጋር ድጋሚ ያንን ላይፍ መኖር አልፈልግምም አልችልምም የኔና የሷ ህይወት የፍቅረኛሞች ላይፍ ትላንት ተቋጭቷል ከዚህ በኋላ እኔና እሷ ፍቅረኛሞች አይደለንም ጓደኛሞች አይደለንም ወደፊትም እንጋባ ሰዎች አይደለንም በኔ በኩል ያለውን እኔ ጨርሻለሁ እሷን ጠይቂያት ኢየሱስ ምን ይሄንን ምን ማለት አንተ እንዴት ጠይቂያት አልኩኩ እሺ ምንድነው የምትጠይቀኝ በቃ የሆነ ነገር ካትቋረ እንዴ የራሴ ምን ልክ እንዳንተ እኔም አልፈልግም ከዚህ በኋላ አይኑን ማየት አልፈልግም እኔ ባለውበትም እንዲመጣ አልፈልግም እኔም በቃ ከዚህ በኋላ ከሱ ጋር ያሳልፍነው ነገር አልፏል ያንን ነገር እንኳን ከሱ ጋር ለቀጥል ላስታውስ ራሱ ወላ አልፈልግም በቀኝ እኔም በቅቶኛል እግዚአብሔር ይመስገን ቴንክ ዩ ስለጠራችሁ ተረጋጋ ጨርሻለሁ እሺ ቢያንስ ተረጋጋ የመጣሁትም ይሄንን ለማረጋገጥ ነው እሷም በቃ እግዚአብሔር ይስጥላት አወራችልኝ ከዚህ በኋላ ከኔ ጋር እንደማትቀጥል አወራችልኛ ቴንክ ዩ ሶ ማች ስለነበረን ቆይታ በጣም እናመሰግናለን አንዴ ቁጭ በል ተረጋጋ መሲ አክብረሽ እኮ ነው መጣውና እንደ ትልቅ ሰው እናውራ ብለሽ ስለጠራሽኝ መጥቼ ተቀመጥኩ አወራን ፈታን ምንድነው ያለኔ ለሷ ሌላ ወንድ የለም ማለት አይደለም ያለሷ ደግሞ ለኔ ሌላ ሴት እዚህ ያለ ደጋግመ ለምንድነው የምትናገረው ነግረኝ የለ እንደትላንት ሰምቻለሁ እኮ ታዲያ ለምንድነው አይምሮዬን የምትሰምቸው በቃ ሰምቻለሁ ተው አትደጋግሙብኝ ያንን ነገር ማለት ሞልቷል ወንድ ኮነ እስከ ጥግ ነው ሞልቷል አባ እዚህ ኢትዮጵያ ውስጥ ከሌለ ራሱ ከኢትዮጵያ ውጪ ማለት አው ከብዙ ሰው ጋር እንደምትጀጃጅኝም ሰምቻለሁ እንኳንስ ደጋርኩ ምንም አያገባም እኮ
ደስ እንዳለሽ ነው ደስ እንዳለሽ እኔ ደግሞ አይመለከተኝም የራስሽ ጉዳይ ስለዚህ ይሄው እሷም ቃል በቃል እያወራች ነው የራስሽ ጉዳይ አንቺን ከፈለሽ ገደል ግቢ አይደለም ለሚያልፍ ገደል ግባ ተረጋጉ ለሚያልፍ ቀን ማልፍ ቃል አታውራ ሰማ አይደለ ገደል ግባ በረን እንዳሰብር ቀስ አርጋ አንቺ ምን ሆነሽ ነው ባክሽ ገደል ግባ እኔ ከዚህ በላይ መለማመጥ እኔ ትናንትና ቆረጠኝ በቃ አልፈልግም እሱ ራሱ ይሄን ደቂቃ ስለተቀመጠ ራሱ እንዴት እንደጨነቀ አይኑ ማየት ራሱ አልፈልግም እሺ ምን አይነት ወጣት ኖሪ ነው ያሰብኩት እንዴትም ሆኜ እኖራለሁ እንደፈለኩ ሆኜ ነው የምኖረው ከማን ጋር ልትኖሪ ነው በቃ ከማንንም ጋር እኔ ለሱያት እንደ ቤተሰቦችን አባት እናቶችን ገጠር ትቼ ለሱ ብዬ አይደለ ወላ ያሳደገችኝ አክስቴን ትቼ አይደለ ወደዚህ ቤት የመጣው እሺ ቤቱን ምትበያለሽ እሱን ትበያለሽ እሱ ሰርቶ ነው ባዶ ቤት ኖራለሁ ወይ አይደለ ይሄድ ገደል ይግባ አይመለከተኝም እንደፈለኩ ሆኜ እኖራለሁ ከዚህ በኋላ ወደ ጎቴ ማንንም እንዲመጣ አልፈልግም ዘና ብዬ ነው የምኖረው ታያለሽ እሺ ቤቱን ግርግዳውን ትበያለሽ ሶፋውን ትበያለሽ እንዴ ምንም ልብላ እሱ እኮ ነው የሚያስተዳድርሽ የነበረው ይቅርታ ጠይቀሽ ቤትሽ እንደምንጠራ ለወድ ብዬ ይቅርታ ልጠይቅ ታዲያ ትሞቻለሽ እንዴ ኢየሱስ ምንም ልክ አይደለሽም አንቺ የምትሆኚው ነገር ምንም ልክ ምንድነው በመድኃኒት ያስነካሽ ሰው አለ እንዴ ጥፋቱ ያንቺ ሆኖ እሱ አንቺን እንዲለምንሽ ነው የምትፈልጊው ጥፋቴን ታዲያ ጥፋተኛ ነኝ በቃ እኔ ጥፋተኛ አይደለም ግን ጥፋተኛ ነኝ ከዚህ እሱ ይቅርታ ካልጠየቅሽው ከኔ ጋር ያለሽን ነገር ጨርሰሻል ሰማሽ አይደል የራስሽ ጉዳይ አንቺ ገደል ግቢ አንቺ ከሱ ጋር ተቀ ገደል ግቡላችሁ እኔ ከእግዚአብሔር ጋር ኖራለሁ ገደል ግቡ ምንም አይመለከተኝም